በከመ ምሕረትከ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከነልማ ከነፍረ ቁልቁሉ ዋቀተኮን ኒያመና አሜን። አኩመ ሀራ ወጋ ሀራስ ገረከና ኒዱፍና እንደ ዛሬው የዛሬ ዓመትም ወደዚህ ቤት እንመጣለን። የተከበሩ መምህራችን መምህር መጋቢ ሐዲስ ታምራት ነጋሳ የደንዲ ወረዳ ቤተ ክህነት ዋና ጸሐፊ፣ የተከበሩ አባታችን ቀሲስ መስፍን ውሸት የዚህ የቤተ ክርስቲያናችን ኃላፊ፣ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወጣቶች ሁላችሁም እንደምን አደራችሁ? እንደምን ዋላችሁ? አከም ወልተኒ አከም ጅርቱ በበጌሰን በገነጋን ውፍተን እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። በየዓመቱ የምናከብረው አጋዕዝተ ዓለም ዓመታዊ ክብረ በዓላቸው ነውና እንኳን አደረሳችሁ፣ እንኳን አደረሰን ብላችሁ እግዚአብሔር አመስግኑ። በጋያነ ኡማ ኬኛ ቁልቁሌቲ ስላሴ ኡማ ብየ ነፋፊ ሰሚ ኡቱባ መሌ ለፈዲሳ መሌ ከንድሬስ ጉያሳ ጌሰን በገወችማ ኖጌን ሪጀና ገለቴሳ ዋቀዮን ኒበርሲሳ ዋቀዮን ኒጎርሳ ilmi namaa beekaa miti. Ogummaa dhuunfaa keenyaa kan hin qabne ogummaa isaa akka dubbannu, waa'ee aangoo keenyaa osoo hin ta'in waa'ee taayitaa isaa akka dubbannuudhaaf Waaqayyoon nu gargaaru. Qulqullichi Salomoon akkana jedha, namni dhaga'u yoo jiraate tasgabbiidhaan yaa taa'u jedha. Namni dhaga'u yoo jiraate tasgabbiidhaan taa'a, rakkina fuulduraa immoo bilisa bahaa jedha. ቃል እግዚአብሔር ይመትር እንደሳት እግዚአብሔር ቃል እንደሳትም ያቃጥላል እንደ ወተትም ይጣፍጣልና ቃሉን ሰምተን የምንጠፋ ሳይሆን የእግር መመላለስን ሳይሆን የልብ መመለስን እንዲሰጥን መልካም ፈቃዱ ይሆንልን። ምንድን ትከሰን አኩመ ሀራ ጀዳሜ ወጋ ሀራስ ገረመነ ከና ኒዱፍና አኩመ ሀራ ወጋ ሀራስ ገረመነ ከና ነኑፋ እግዚአብሔር ቢፈቅድ እንደ ዛሬው የዛሬ ዓመትን ወደዚህ ቤት እንመጣለን። እስቲ ሁላችሁ እግዚአብሔር አመስግኑ። ይህ ቃል ለሚመጣው ጊዜ ተስፋን የሚሰጥ ነው። ጀችኩን ገረፉል ድራት አብዲ ጅሩዳፍ አብዲ ከሰረማቲ ጀች ወሩዳ ጀች ከነ ከነርገኑ ሰራው መማ በቆና ኩለ ሰደት ለኮሰኮ ካስደ ጋፋ ኢላል ሴናንኩን እኙት ዱበተሜ ሴናንኩን ማሊፍ ዱበተሜ ሴናንኩን ሞ የሙ ከም ዱበተሜ ሀል ዱቢ ከናሞ አከሚት ራወተሜ ከንጀዱ ገባብስኔ ስለፖለስ ኬኛ በርሲሳ መጋቢ ሐዲስ ታምራት ነጋሳ ንበርሲሰኒሩ በልማቲን ገልገለስ ንበርሲሰኒሩ ከሌሰስ በረቻ ቱርተሜቱ አመረኮን ኬኛ ረኮ በሩምሳምቲ ችግራችን የትምህርት ችግር አይደለም። ሁሌ ነው የምንማረው፣ ሁሌ ነው የምንሰማው። መስማት ዋጋ የለውም። ከሰማነው ማስተዋል ያስፈልጋል። ካስተዋልን ደግሞ ፍሬ ልናፈራ ያስፈልጋልና ይህንን ቃል እንግዲህ በወቅቱ የተናገሩት ከሶስቱ አካላት አንዱ አካል የሆነው ሥላሴ ከሶስቱ አካላት ሶስት አካላት ከሶስት አንዱ አምላክ ከሶስቱ አካላት አንዱ ወይም ደግሞ በሶስትነትና በአንድነት ተመስሎ የተነገረ ቃል ጀችኩን የሙዱበተሙ ቃመ ሰዲ ከንተይ መቃድን ሰዲ
qaama sadi keessaa qaama sadiin fakkeeffamanii qaama sadi keessaa qaama tokkoon fakkeeffamanii kan dubbatan Sillaaseedha. Jechi kun Sillaasee gaafa jennu sadii ta'e jecha giizirraa kan hiikame gaafa ta'u ሰየሰ ሶስት ሆነ ሶስት አደረገ ከምለው ከሶስት ወጣ ነው። jechi kun egaa Sillaasee gaafa jennu Yesuus Kiristoos jechuudha. Yesuus Kiristoos gaafa jennu Waaqayyo jechuudha. Waaqayyoon gaafa jennu immoo Amaanu'eelin jechuudha. Akkuma beekamu tokko deesseetu maqaa isaa baay'istee jedha አንዱን ወልዳ ስሙን አበዛችሁ ብሎ እንደተነገረው እንግዲህ በመጀመሪያ ደረጃ ይህ ቃል ለማን ተነገረ ቢባል ለቅዱስ አብርሃም የተነገረ ቃል ነው። ሰው ወደ ቅዱስ ቤተ ክርስቲያን ይሄድና ለተቸገረው ነገር ለሚቸገረው ነገር ስለትን ይሳላል። ያዋቀዩ ለምን የረው ሁሉ ባጋፈ ዲፈቱ ገረመነ ቁልቁልማ ለቄቱ ወሬጋ ወሬኒ ከን ወሬገሙ ወጋቲ ተኡደንዳ ጂአቲ ተኡደንዳ ቶርቤቲ ተኡደንዳ ጋፈ ወሬገኑ ዱጉማ ዋቀዮን አብዲዳን አመኔ አከኑ ራወት ሁሉ አብዲዋን ቀብኑዳፍ ወደ ቅድስት ቤተ ክርስቲያን ስንሄድ ስለትን እንሳላለን። ያ ስለት ደግሞ የሚደርስልን የኛ ብርታትን ታከመበት በወር ሊደርስልን ይችላል። በ3 ወር በ6 ወር በአመትም ከዛ በላይም ሊደርስ ይችላል። እንግዲህ እንደ ዛሬ የዛሬ አመትም ወደዚህ ቤት እንመጣለን የሚል ተስፋ ለነዚህ ሰዎች ተሰጥቷቸው ነበር። በመጀመሪያ ደረጃ አብርሃም ማን ነው? ሰረካ ጀልቀባ ይረት አብርሃም ነመከቢቱ እንጀራሉን በርባችሁ ሳላ መቼም የአባቶቻችን ታሪክን ካልተረክን ዛሬ ያለንበት እምነት ወይም ደግሞ ያለንበት ጊዜ ለመስበክ አንችልምና እጋየሩ አማከና ይከነሞ አቦሊኬኛ ደርበን ቁልቁሎ ተዋቀዮ ወሬ ገምቶ ተዋቀዮ አብርሃም ይንፋ ሎጥ ይንፋ ያዕቆብ ይንፋ ዮካሱ ባን ሴና ረጅሉኩን ቡኦረኑ ተኡ ህንደንደኡ ጀቻ ዳኩ በበከሙ አብርሃም ማትንሳ ማቲ ዋቀይራ ጎረንቶን ወረ ዋቀዮን ዋቀሶቶ ሂንተይ ዋቀ ብራ ዋቀሱዳ ዋቀ አለጋ ዋቀሱዳ ዋቀ ከነሞ በጨዲ ወረ ገባት ባሰኒ ኡመተ ዋቀዮቲፍ ዋቀ ጉርጉረኒ የምላ አምላክ አይሸጥም አይለወጥም አይገዛም ማመን ብቻ ነው ብላችሁ አመስግኑ። ለደሳ waaqni keenya waaqa qalma barbaadu miti. Waaqni keenya waaqa dhigni gabbaramuuf miti. Waaqni keenya waaqa ija qabu hin dubbanne miti. Waaqni keenya waaqa harka qabu hin qaqqabanne miti. Maatiin abbaa keenya Abrahaam garuu abbaan isaa Taaraan kan jedhamu waaqa tolfamaa boceetu gabaatti baasee gurguraa jedha. Abbaatoo Abrahaam የአብርሃም አባት ታራን ጣዖትን እየጠረበ ለገበያ እያወጣ ሰዎች እንዲገዙ ሰዎች እንዲቀበሉት ያደርግ ነበር ይላል። እግዚአብሔር አብርሃምን እንዲህ አለው፣ ከዘመዶች ከአገር ከወገን ተለይቶ ውጣ ማቲኬራ ፍረኬራ ቀበኛ ከሁሉ ባዲሲቲ ዋቀዮ ዳፈደበይ የሚል አፈደበይ ስለ ዋቀዮ ፈደባን ትራላታ እግዚአብሔር በሰቦች ለእግዚአብሔር ተለይተናል ወይ ሐረዱት ዋቀዮ ዳፍ አደባን ራይላ ተበረከነ ኬሳ ሐረስ ዋቀዮን ብየለፋ ኬሳ ባ በከጥሮም ንጅሩ ባ ዋቅኒ ተንፈማን በከይንት ዋቀፈሙቲ ባ ወንት ጋሪ በከ እንጅሬቲ ባ ገረመለ ቁልቁልማት ኦልኮታ ጀቻ ጅረስ ዋቀዮ ከዚህ በኋላ አብርሃም አንድም ነገር ስለ ወገኑ ስለ ሀብቱ ስለ ንብረቱ ስለ ሌላ ነገር ሳያስብ ከሱ ጋር የሚወጣው የሚባርክ ነውና ከሱ ጋር የሚወጣ ትልቅ ህዝብ የሚያደርግ ነውና ከአብርሃም ፋነከንቦ ዋቀነማ የብሱዳ አብርሃም ፋነከንጅሮ ዋቀ ሁሉ መጎቹ ደንዶዳ አብርሃም ፋነከንጅሮ አባፊ ሃደ ከንጫሩዳ እንተዳገለቴ ሰዋቀ አባ ፋነጨሩ ቀብቱ የሮከና ፋርፈቶኒ አቦሊን ኬኛ ሉቦኒ ካራኒቲን በይ ገረኒ የከና አነት ሞዴል አክመ ሳንጀኒ ፋርፈቻ ትረን ከካራን ውጣ ከዚች ሀገር ተለይተ ለእግዚአብሔር ክብር ህዝብ አደርግሃለሁ የሚረግሙ ሆነ ረግማቸዋለሁ የሚባርኩን ባርካቸዋለሁ ብሎ እግዚአብሔር ቃል ሰጥቶታል። ወረሲ አባረን ነነባራ
ወረሲ ኤብሰን ነን ኤብሰ ጀቹዳን ዋዳ ከዚህ ቀበቴ በእማቴ ወን ዋቀዩ እንግዲህ ምርቃት የክርስቲያኖች ነው፣ እርግማን የክርስቲያኖች አይደለም። ዋቀዮስ ከናዳ ወረና ኤብሰኔ ወረሲ ኤብሰን ነን ኤብሳ ወረሞ ሲአባረን ነነባረ ጀቹዳን ዋቀዩ ዋዳ ከነከኔፍ ቢየኢሳ ቀበኛ ማቲሳ ሁንድ በዲሴ በገዋቀ ተርፈማት ዋቀሱ በኤቱ አብርሃም ገርብየ ካራነት ደሜ ጀዳ የነትን ቀበቴ ሰው ዋቀዩ እኙን ቀበተሪ ዱፍተንሲን እኙ ስንጀራችሳ እኙ አንዱማይ ሲኒጎዳ ገለንሳ ፋታ ወማ ከሰን ስላሴትን ገለቴሳ የሮ ከነበይ ዋቀዩ ዲሰዱ ካበይ አብርሃም ዋቀውማ ይሰከመከተ ገሩ አደባሱ ዋባየ ወጀቴ አዱ ስላለ አዱ ዋቀምቲ ለፈከደ ስላለ ለፍትኩን ዋቀምቲ ቅሌንሰ ስላለ ቅሌንስኩን ዋቀምቲ አደሰ ስላለ አደስኩን ዋቀምቲ ኢሳንን ከነርገብሲ ሰገሩ ዋቀ ተኮቱ ጅራ ኢሰበርባዲ አብርሃም ይሮበ በእገረ ካራኒት ጋፈደሙ ጋ አብርሃም ሴናንሳ በልጣዋን ተይጣፍ ሴራ ኡመማ በቆና ኩደለማ ካስኔ አንገ ኩደ ሰደቱት አገር በልናቲን ከነርገን ከናቲን ቦዳ አብርሃም ሆጂሳቲን ነመ ዋቀዮ ሰጃለቱ ነመ ዋቀዮቲን ከበጆ ነመ ኡፍረ ዋቀዮቲፍ ኢፈቶ ሆጂሳ ኦፌ ገኖዳ ከበጃቲን ነመራወቱ ጀዳ ያከናን ቦዳ ከራ ጉባ እረቲ መነ ሆጀተቴ መንሳ ዱንካን ወከን ሞዳሲ አብርሃም ወጣ። ከአብርሃም ጋር የወጣ እግዚአብሔር አብርሃም በመንገድ ላይ ቤቱን ሰራ ይላል። እንግዲህ ለዚህች ለሰማና ለመቶ ዓመት እኛ ፎቅ እንገነባለን። ወጋ ሶዶማ ሸንተማቲፍ ንትገሙ ኢጃራ ጅሬኛ ከናፍ ባየድበና ከለቲ ገራገራትን ድሮሙዳን ከለቲ ገራገራትን ቀሮሙዳን ሆጂወን ገራገራ ሆጅና አብርሃም ወጋ ዲበሸኒፊ ዱንካንን ኢጃሬ መነሚቲ ገሞሚቲ አጋዳን ሚቲ ዱንካና ሆጀቴቱ ኢሳ ኬሰ ታኤ ጀዳ ሆጂን አብርሃም ማልተው ቀባ ከዋቀዮት ገመዱ የሮ ከነ ከራ ጉዳ ይረት መነሳ ይጃረቴ ከሱሞተ ዋቀዮ ሲመቹዳን ከሱሞተ ዋቀዮ ዳፍ ላቹዳን ሆጂሳ ጉዳይ ሰከነ ሆጀቴ ለዚህ ነው ቅዱስ ጳውሎስ እንግዶችን መቀበል አትርሱ ብዙዎቻቸው ሳያውቁ መላእክትን ተቀብሏልና ብሎ የተናገረው ባይሉን ከሰን እጋ ከሱሞተ ሲመቹ እንደገቲና ዮ ከሱሞተ ሲመተን ቡአ ጉዳይ አርገት ጀቹዳን እጋ ከሱሞተ ሲመቹን ክርስቲያኖታቲፍ ጋር ይወዳል ከናም ቦደ አብርሃም ጅሬኝሳ ከሰት ዋቀዮትን ገለተፈቻ አርሰ ዋቀዮ ዲኤሳ መነሳ ከራ ጉባ እረት ኢጃሬ ወረ መቃ ዋቀዮቲን ከራሰን ረደዴ መሁንዱማ አፌራ ላቀና ታይሳፊ ጀዳ ማልጎዳፊ አከበረ ኬኛ keessummaan ala gaafan ijoo jedhu warra buna dhoksanii miti warra maaddii ol kaasanii miti maatiiwwan waaqayyo kun aadaa keenyas amantaa keenyas miti yeroo kana bara hedduudhaaf abrahaam hojii kana hojjete hojii waaqayyootti gammadu haa ta'u malee maatiiwwan waaqayyo mana waaqayyo tajaajilu keessatti hir'inni jiraachuu danda'a foon keenya nutti irrachuu danda'a እግዚአብሔርን ስናገለግለው እግዚአብሔርን ስናገለግል ሊጎልብን ይችላል ልንታመም እንችላለን ልንፈተን እንችላለን እግዚአብሔር ግን ያደረገበት ዓላማ አለው ዋቀዮን ገሩ ካዮፍ ከሮራ ዋኑን ድባራወቱ ቆባ ጅሬኛ ከኛ ከሰት ህርን ባየን ጀራችሁ ደንዳ አቡን ፈያ ደቡን ቀበኛ ደቡን ዳኢመ ደቡን ነጋ ደቡን ተስገቢ ደቡን እጋመንታ ከሰት ጅራ ወሩ ዋቀዮን ጃለተን ይሮ ሁንዱማኒ ቆረሙን ገሩ ሀንገዱማት ጮን ይወዳበተን በጉዳና ማቲ ፍራወታ ያን ዋቀዮ ደከቡ እንደንደው እግዚአብሔርን ሐሳብ መከልከል አይቻልም እግዚአብሔርን ሐሳብ መቃወም አይቻልም ያደ ዋቀዮ በላሌ ፈቹስ እርኩስ እንደንዳሙ የሮከና አብርሃም ገሩ ዋቀዮን አሶዳት እዩ መሌ ነመቀጀላፍ ነመጋሪያ ተውዩ መለ ዳኢመ ገሩህን ቀቡ ጀላ ማልን ቀቡ ዋን ዋቀዮን ነመነፊ ዋቀዮ ዋን ሰፋና ዋልን ጅሬፊ ወሪ ቆረምተሪ አኒ ዋቀዮን ነደገቴራ ማሊፍ ስላሴ ነደገቲ አኖይ ሰድዋቀ ሶቲ አኖነን ሰገደዎቲ አኖነን ሶማዎቲ መረሳኒ ጃራዎቲ አኖኑ በዳው አኖ ዳቆኒዳው አኖ ፋርፈታዳው አኖ ተጃጅላዳው እንጀዲና ዋቀዮኔ ያደፎኒፊ ከና ኢሳቲን ወልን መዳሉ በቃ ዋቀዮን ዋነ ነገው ዲዴፍ ከናን ቦደ ሰነመኑ እሰለቅተ ዋቀዮ ጀራባቲ
asitti sillaasheedhaaf hojjechaa waan inni nagaa udideedhaaf amantaa koo jijjiirradha. Eessa deemta? Qulqullichi Daawit maal jedhe seetan? Gara samiitti yoo ol ba'e ati achirraan jirta. Gara biyya lafaatti yoo dhufe ati achi kee jirta. Si'ool keessallee yoo deeme ati achumaan jirta jedhe. Waaqayyo jalaa baqatanii ba'uun hin danda'amu saba Waaqayyo. እግዚአብሔር ሸሽቶ ማንም ማምለጥ የሚችል የለም። ከእግዚአብሔር ተሰውሮ ማንም ተደብቆ መኖር የሚችል የለም። ወደ ሰማይ ብንወጣ በዛ ነው ያለው፣ ወደ ምድርም ብንመጣ በዚህ ነው ያለው፣ ወደ ሲኦልም ብንገባ እሱ በዛ እንዳለ ቅዱስ ዳዊት ተናግሯል። ገማቲ ወን ዋቀዮ አብርሃም ከናምቦዳ ዳይማ ሂንቀቡ ቀበኘ ቀባ ቀበኘ ኮ እኝቱ ፍረታ ማሊን እንጅራች ጀኔ ቶሂንበትን ዋቀዮቱ ዋቀዮ ቤካ ረጅኔ ዋቀዮቱን ድርስ ፉልድረሳ ይላላ ዋቀዮ ድርስ ፉልድረስ ይራወታ አት ፉልድረኮ በእየዳኒ አት ሁንዱማ ነገር ጋር ይየዳኒ ዮፈደ ከተ ዋሮንዱማ ነራወጣ ጀዳኒ ዮፈደ የኙታይ yoo fedha sillaasee ta'e qotee bulaan qonna qotaa jira, midhaan faca'aa jira, midhaan margaa jira. Yoo eenyu jedhe eeyyeni sillaasee jechuun bari Waaqayyo jechuudha. Waaqayyo jechuun Yesuus Kiristoos jechuudha. Yesuus Kiristoos jechuun Baay'oolli jechuudha. Elshaadaay jechuudha. Amaanu'eel jechuudha. Maqaan isaa hedduudha. Yeroo kana guyyaa tokko seexanni maal gooti? Seexanni yoo hundumaa namaaf hin ciistu. obboleessa irratti kaaste, fira irratti kaaste, lammii irratti kaaste, ollaa irratti kaaste, barataa irratti kaaste, seexanni yeroo hundumaa hojii garaa hojjetti. Waaqayyoon ishee durraati haa eeffatu. Qulqullichi Yaaqoob maal jedhe? seetan ofirraati ifadhaa, isinirraati fagaatti. seexaንን ተቃወሙት ከእናንተ ይሸሻል ይላል እንጂ ተቀበሉት ወደ እናንተ ይጠጋል። ስለዚህ ሰይጣንን ልንቃወም ያስፈልጋል። ምንድነው ያለው? ከዚህ በኋላ አብርሃምን በምን መልኩ ማግኘት እንደሚችል አንድ ዘዴ ዘየደ ይላል። አብርሃምን አከምት አርጋችሁ አከቀቡ ነማ ሆጂ ቀጀላ ወጀቱ ከና ነማ ጋሪ ወጀቱ ከና ሰይጣን ጋፈስን ሆጂ ጋሪ ወጀተን እንጃለቱ የሮሲን ጋቢ ገልጠን እንጃለቱ የሮሲን ሰናቲ በኩራቲ ከፈልተን ሰይጣን እንጃለቱ የሮሲን ነማዳረ ወሉን አራረምተን እንጃለቱ የሮሲን ገረመለ ዋቀየት ዱፍተን ሰይጣን እንጃለቱ አማ ከራራ አበቴ ይሰፋሽ እግዲ ማሉፈቲሞ ማልፈካቲሞ ከንጀ ባይ እጅን ኤስረግቱ ጉረዳ ኤሳገልታኒሞ ማሊዳ ኤስረግታን ማሊዳ ኤሳገልታን ማሊዳ ነጥማ ሁለት ነገሮች አሉ። ኤሳገልታን መቃዳ ማሊ ኤስረግታን ማሊ አደባሳ ከናፊዳ መን ክርስቲያና ከኝ አያነ ከበይኑ ሁንዱ ማቲፍ ዴቢ በላቀምና ጸልስኔሩማ ዋንንቲ ኦኤዳፍ አመከበሮ ቀባኔ ፋርፈቻ እንጅሩ የበርባነ ከበይነ የበርባነ ኢሱራፍ ህንዱፍነ ሴረ ቀባ ሄረ ቀባ ኤሰራ ዱፊ አያኒ ያራኩን ማሊና ስላሴ ነው የወጀደኒ ነሞን ስላሴ ህምበግ ነጅሩ ከነ አብርሃምን ጋፈቹ ስላሴን የማያውቁ ዛሬ ስላሴን የማያከብሩ እንግዲህ አብ ወልድ መንፈስ ቅዱስ ማለት ነው። ባጭሩ እግዚአብሔር ማለት ነው። አማኑኤል ማለት ነው። ባለወልድ ማለት ነው። እንግዲህ ከዚህ በኋላ ሰይጣን አንድ ነገር አሰበ ይላል። አብርሃም በደግነቱ አብርሃም በገራገርነቱ እሱ በሚያደርጋቸው ነገሮች እግዚአብሔርን እንግዳ በመቀበል እግሮቻቸውን እያለጠፈ ያበላቸው ያሳድራቸው ነበር። አከበረ ከነም ወሊፍ ጂናተ ኤሚቲ አብርሃም ማልጎዳ ሰይጣን መቃያ ቀዮን ወርዱ ሁንዱ ማሉካ ዲቄ እቱ ኦፊሴ ለሃቴ ፊት ጉሼ ገና መገገስ ሆጂንሳ ኩን ሰይጣን አርሴ ሰይጣንን አናደደው። የሮሲን ሆጂ ጋሪ ወጀተን ሰይጣን ስንት አሩ ደንዳ ዮጭምተን ጆበላሌ ፈተን እንደሩ ይሰሙአችሁ ደንዴስ ይሮከና ከራ ኢረታዬ ሰይጣን ነመብሩቅ ይፈካቴ ጀደላላ ሰበዱ ጋፈካት እውነት የሚመስል ውሸት። ከዚህ በኋላ ራሱን ፈንክተው አውራ መንገድ ላይ መንታ መንገድ ወደ አብርሃም በሚወስደው መንገድ ላይ ቁጭ አለ ይላል። ምን ለማድረግ ነው? ከዚህ በኋላ ማብሩም ጀመረ። አብርሃም እንኮ እንደ ድሮ ሰው አይደለም። አብርሃም በረብቸ ከለሳምት አብርሃም ሴዳሪ ሳይጅረራ ታሪካቸው ሳይቀየር ሰውዬው መልካም ሆኖ እያለ እሱ እኮ እንደ ድሮ እኮ አይደለም የሚሉ ሰዎች አሉ። እንዲህ በረከዱረት ሳምት ጅጅረሜራ እንዲህ በራመልሳ በደረበን አበሉ በስሪ ምት እንዲበር እንዲበር ጋሪ ምት በር ነምጥጭ በረከዱ ወቅቴቴ ሰይት ይጀል ደሞ እንዲባይ እንደዚህ ነው የሚሉት እኮ ምንም ሳያውቁ የሰውን ስም የሚያጠፉ የሚያሙ የሰውን ክትም ካላሙ የማይመቻቸው ሰዎች አሉ። ናሞኒ ኦቶሆማ ኢንተን ጸልሰ ዲነ መሐመተን
amala nama habachuu qaban inni barakkasina isheen barakkasina inni hojii akkasii hojjeta eenyummaa keenya otoo hin beekin namoonni waa baay'ee haasa'an jiru. Abrahaam kaleessaa seetee jedhe Abrahaam gaddaa seetee jedhe kunoo ilaali mataa koo kunoo ilaali dhiiga koo bakka inni dha'ee darbu ruksa ilaali jedhe seetan ilaalaa. maal jedha seetan wangeela Yohaannis boqonnaa 8 lakkoofsa 42 gubbaa irratti seetanni abbaa sobaati sobas gaafa dubbatu mataa isaa irra kaasetu dubbata dhugaan isa keessa hin jiru seeጣን የውሸት አባት ነው ውሸትን ሲናገር ከራሱ ይናገራል እውነትን በሱ ውስጥ የለም የጨለማ አባት ነው ይላል እግዚአብሔር አምላካችን ይህንን መንፈስ ያርቅልን አፈረከስ ዋቀዩ ምራት ያፈገስ የሮከና namni garban Abrahaam deemu namni Abrahaam kaleessa beeku Abrahaam irraa karaa garagalchachuu jammare maatii wal waaqayyootu dhugaa qabdanii warri isinitti murtaa'e warri qarshiidhaan isinirratti murtaa'e mana hidhaa galtanii baatan har'as qarshiidhaan warri irratti murtaa'e mana hidhaa galan baay'oon isaanii jiru waan lammii hin qabneef waan gosa hin qabneef waan qabeenya hin qabneedha warri dhugaa keessan awwaalame Sillaasitti dabarsaa kenna inni dhugaa keessan baasa galateessaa galanni isaaf haa ta'u እግዚአብሔር እውነተኛ ዳኛ ነው ይላል መዝሙረ ዳዊት ምዕራፍ 7 ቁጥር 11 ላይ ዋቀዩ አባ ሙርቶ ዱጋቲ ጀዳ ፋሮቶ በቁጥር ጉባ ይረድ አባን ሴራኑ ሙርቴሱ ዲሱ ደንዳ ፉላሌ ሰኝላሌ ለምከኛ ኢላሌ ነው ሙርቴሱ ደንዳ ዋቀዩ ገሩ ዱጋ ደቤ ጀጥሱ እንደንደኦ ዲሰርስ ገለቴሳ መስል ጀዳቲ ገለቴሳ ከናን ወደ አብርሃም 3 ቀን አደረ ይላል ምንም ሳይበላ ምንም ሳይቀምስ እንግዳ ካላየው እንግዳ ወደ ቤቴ ካልመጣ ካልተስተናገደ ካልቀመሰ እንዴት አድርጌ ብቻ ይበላለው የሚል ሰው ነበር ጻድቅ ነበር ከሱ ማንገረ ኮ ይወድፍ ማለ ጆነን ከሱ ሙያፈደ ማለ አከምትን ያጣ ጀደ ጉያ ሰደ ጉቱ ታኤ ጀዳ የሚኔ ገቴ አብርሃም የሚኔ ገቴ ስላሴ የገት ለጀራ ጉያ ዋቀዮ የገዳ ስንስ ዋቀዮን ሲንደረጋራ የእግዚአብሔርን ቀን ጠብቁ እሱ እንደኛ አይቾክልም ልትበደሉ ትችላላችሁ ሊፈረድባችሁ ይችላል ሰዎች ስማችሁን ሊያጎርፉ ሊያጠፉ ይችላሉ ቀኑን ጠብቁ ከዚህ በኋላ 3 ቀን ሙሉ ምንም ሳይበላ ምንም ሳይጠጣ ቁጭ አለ ሰይጣን ለጊዜው ተሳካለት የተሳካለት ይመስላል የወዳፍ ወንካ የፈካተ ሰይጣን ይመኑ እንደሲ ሰይጣን ሊቃወመን ይችላል ሊከራከረን ይችላል ሊፈትነን ይችላል ግን እኛን ማሸነፍ አይችልም እኛ ከአሸናፊዎች በላይ ስለሆነን ቃሉ ከኛ ጋር ስላለ መስቀሉን ስለምንይዝ የእግዚአብሔር ኃይሉ ከኛ ጋር ስለሆነ ክብር ምስጋና ለእሱ ብላችሁ አመስግኑ ለጌታ ጋፈ ጉያ ሰነፋ አብርሃም ከሱማ ዱፉ አምበስ ሴና ከነ እንበኮ እን ከሱማ አለራቲ ኤጋ ሁጂን ጉዳራቲ ወጀተሜራ አንድ ፈንቆል ተሰርቶበታል እሱ አሁንም ከሩቅ የሚመጡትን የሚሄዱትን ሰዎችን ቁጭ ብሎ ይጠብቅ ነበር ግን ማንንም አጣ በስተመጨረሻ 3 ታላላቅ ሽማግሌዎችን አገኘ ይላል ማናቸው እነሱ እኝዳ ጃርሶሪ ጉርጉዶ ሰሪ ጉያ ሰዲ ድንቦዳ አብርሃም ሙካ አርባር ዛፍ ጀረቢ ዘለቲ ጃርሶሪ ጉርጉዶ ሰዲ አመኩን ወዱዱ ደምቲ ወንጌላዳ ሴረሙ ማሙ ቆና ጉዳ ሰደት ወዱዱ ሸኩሩ ኪኔ ፖሚት ጉን ወንጌላዳ የሮከና ጃርሶ ጉርጉዶ ሰዲ ሙካ ጀላ ሙካ አርባር ጀረቢ ዘለቲ አብርሃም ኢላለ መለጀ ገለቴሳ ካራን ሰይጣን ጭፈ በስላሴ ዳን በደም ለያገረት ያሳገረን ይሳፈጡ ሰዎች ሊዘጉ ይችላሉ ማንንም ሊዘጋ የማይችል የተከፈተው በር ሰጣለው ይላል እኔን ለጭፉ ከን እንደኝ በለበነ ማሲፈን ከና ጀለም ለያገረት ያሳ ወርጋ ይከሰን ቀበሜ ወር በሩምስ ከሰን ቀበሜ ወር ቆን ከሰን ቀበሜ ወር ካዮን ከሰን ደልዳል ከሰን ቀበሜ ስላሴዳን በነጀራን ይበነ ስላሴን ገለሳፈተ ገለቴስ ከናን ወደ ጃርሶኒ ኡልፋቶ ጉርጉዶ ሰዲ ጋፍ አርጎ አብርሃም ጀርጀሬ አተተማትን ሲመቹ በእየዳ ኢላላ ያጎፍተለኮ ዮን ፉንድረ ከሰንት ሲምቦር ገጤረታይ አነገር ብቻ ከሰን እንደርብና ጌቶቼ በፊታችሁ ሞገስን አግኝቼ እንደሆነ ባራችሁን አትለፉ ወይም ደግሞ ባራችሁን አትለፍ አለው
አሁን እዚህ ላይ ነው ብዙ ነገሮችን በአንድነትም በሶስትነትም ምሳሌ እያነሳ ጌቶቼ እንግዲህ በፊታችሁ ሞገስን አግኝቼ እንደሆነ ባሪያችሁን አትለፉ፣ ባሪያህን አትለፍ እያለ አንድም ሶስትም እያለ አብርሃም ይናገራል። ከዚህ በኋላ ተቀበላችሁ ተሸክማችሁ ሁሉ ይላል። አንዱን ተሸክሞ ወደ ቤት ሲያስገባቸው ዘወር ስል ሶስት ቁጭ ብሏል። ለልናችሁ እግዚአብሔር ያመስግኑ። ከደሳ ከንሳፋተው ከዚህ በኋላ ሶራ የተባለች ባለቤቱ ከዚህ በኋላ ሶስት መስፈሪያ ዱቄትን አዘጋጀች፣ ሶስት መጥኖን አመዛጀች ይላል። ከዚህ በኋላ ሶስት መስፈሪያ ዱቄት የሥላሴን ሶስትነት፣ ሶስት እንጉቻ የሥላሴን ሶስትነትን ያሳያል። ከዚህ በኋላ እሷም ፈጥና ወደ ጓዳ ገባች። እሱም እነሱም ምን ማድረግ ጀመረ? እግራቸውን ማጠብ ጀመረ። እንግዲህ ሥላሴ አይበላም አይጠጣም፣ ሥላሴዎች አይበሉም አይጠጡም። ግን ይህንን የሥጋን ባህሪ ለማሳየት ነው። ፈኬኛ ፎን ኤልመነማ አገርሲሱዳ ከናም ቦረ ኛንሱን እንጎቻን ሰዲ ቆጳዬ ኮርሚ ዮኪን ሞ ጅብች ቆጳዬ ዱፌ ጅብች ሱንስ eenyuuf dhiyaata gaafa jennu waaqayyoon nyaatu kabaja waaqayyootiif dhiyaata። ሥላሴዎች አይበሉም፣ እነሱ ክብር የቀረበ ነው። አብርሃም ወፈንን አመጣ፣ እሷ ሶስት እንጎቻዎችን ሶስት መስፈሪያዎችን ሰፈረችና አቀረበች ይላል። ከዚህ በኋላ እንግዲህ መጨረሻው ላይ አባቶቻችን ከበሉ በኋላ ያመሰግናሉ። ስብሐት ለአብ ገለተ አባ ገለተ ኢልማ ገለተ አፉረ ቁልቁሉ ማይሰተና ዋቀ ሁንዱ መደበርሴ ኑላቴፍ isanu obaasiif isanu bulcheef isanu gaheedhaaf yeroo hundumaa abbootiin keenya luboonni gaafa maaddii eebbisanii gara samii ilaalanii eebbisanii kutanii nutti laatu. Gaafa nyaanneef immoo kan sifaatii jedhameet abbaaf galanni haa ta'u, ilmaaf galanni haa ta'u, hafuura qulqulluutiif galanni haa ta'u jedhaniitu eebbisanii maal godhu? Waaqa galateeffatu. Galanni ta'ee gaafa gara xumuraarra ta'u እንግዲህ አባቶቻችን እንደሚናገሩት ራሱ የተሰዋውም ወይም ደግሞ የታረደውም ወፈን ተነስቶ አመሰገነ የሚሉም አሉ። እንግዲህ አሁን እዚህ ላይ ያለው ጥሬ ቃሉ ምንድነው? እንደ ዛሬ የዛሬ ዓመትም በዚህ ቤት እንገባለን። ደስ አይልም? ለመንገመችሱ ይወጭራተን ወጋ ሀራይ ንፍቱ ታሪት ንፍቱ እንፍና እለጀራግረት የሳችሁ ስናገሩ ያንሳችሁ ለሐምሌ 7 እንዳደረሰን ለጥር 7 በስራ ያደርሰን። ከዚህ በኋላ ይህ ቃል የዛሬ ዓመት እንደመጣን ዛሬ እንደመጣን የዛሬ ዓመት እንመጣለን። አኩማ ሐራከነ ወጋ ሐራስን ንፍና ጀረኔ ማልላተ ወጋ ሐራሙ ማሎጆቹ ዳፍሩፉ። ከዚህ በኋላ እንግዲህ ባለቤቴ ሳራም መጀመሪያ ስሟ ሶራ ነው። ሳራ ወይም ደግሞ ሶራ ወንድ ልጅም ትወልዳለች። እሱ መጀመሪያ አብርሃም ነበረ። አብርሃም ካለ የብዙዎች አባት ማለት ነው። ከዚህ በኋላ እንዴ አለች። እንግዲህ ይህን ነገር ከጓዳ እናቶቻችን ድሮ ከጓዳ ይወጡም ነበር፣ እንዳሁኑ አይደለም። ሻመሬን አገፈጣ ጋፈ ኬሱማ ንፉ ጋዳ ታአኔጆ ኬሱማ ገጌሱ ማለ እን ቁልጭ ጋፈ ኬሱማ ንፉ ስሬ መደሽ አዳን ከኛ ሰከስምት ከናቲን ቦዳ አኩማ ሐራ ወጋ ሐራስ ገረመነ ከናኒ ዱፍና ጋፈ ጀዳን ሀት ወራ ኬሳራንስ ዳይመዲዴሲ እሺን ባቁሙርሺ ወጋ ሰደተማ ኦል የሱ ደግሞ 100 ዓመት ወይም ደግሞ 99 ዓመት ሆኗል። እንዴት ሊሆን ይችላል? እንዴት ሊሆን ይችላል? የሴቶች ሊማር የሚባል ሕግ አለ። ሴራ ዱበርቶታ ከንጀዱ ዱበርቲን ተቆ ከሳይንስ ትደው ከንደንደስ አንገ ወጋ ፉርተሚሽኒ አንገ ሸንተማት ጀዱ ሳይንስን በየለፋ ዋቀዮ ኢሰ ጩፈመ ሰነበርበረ ቸገሩ በንዳንዳ ዮምልያታ ኡምሪን ከን እንዳጎፍ ከናን ጎዳ እኒ ወጋ ሰገልተሚ ሰገድ እሺ ወጋ ሰደተማ ኦን አከሚቲያቲ ወራኮ ደው ደንደሲ ጀረኒ ሲያረሳት እሺስ ገረ ጎዳት ደብቴቱ ያደ ከነ ኢላልቴ ኒኮልፊቴ ጀዳ ማልጎቴ ኒኮልፊቴ እንደው ተረተረ ነገር ይመስላል። እግዚአብሔር እኮ ብዙ ነገሮችን ሲሰራ ለሰዎች ድንቅ ሊባቸው ይችላል። ሆጂው ዋቀዮ ጉዳ ዳቦ ዋቀዮ ራው ሁት በከሙሪ ሱደንዳ ዋሜቀ ከሰ ደበረ ሴተኒ ካዮ ዲና ጥየዲና ወንድም ከሰ ደበረ ስላሴ ዋጅብ ይደረገለት የሳ ከናኑ ቦር አኩመ ጀረሜ ወጋ ሰገልተኒ ሰገለት ሽልሞ ወጋ ሰደተማ ኦለት ሳራን ማልጎቴ ጀዳ ጋፈ ወጋ ይሳቅቴ ማልጎቴ
hindeesse ይስሐቅ jechuun haa kolfu jechuun ይስሐቅ ማለት ይስሐቅ ወይም ደግሞ እንደሳቀች እሷ እንደሳቀች ይስሐቅ ማለት ነው። ይስሐቅ jechuun haa kolfu jechuudha waan garaamiti waggaa isaatti Sillaasoon ilma akkamii kennaniifi namoonni kan xumuran አበቃለት ዘንድሮ አያልፍም በቃ ይሞታል አልቆለታል ዶክተሮች ሁሉ ወደ ቤታችሁ ይዛችሁ ግቡ ይሞታል ተብሎ የተባለው ቆሞ ሲሄዳየት ስለብራችሁ እግዚአብሔር አመስግኑ ወለተሳ እንደራቱ ዶክተር ቢየነፋ አብዲኩታ በቃ እንዱታ መለከት ገሊ ሳትሪና ቆጳው ኡፈተረን ፋቆጴሳ ከንድራ በባዮ ሳችራ ይተና ገራቴሳ ዶክተር ካምፓትረስ ጌሰን ካዮ ዲና ሁንዱ መዳበሪ ሀረገኝ ረገለኒ ሳፋቶ በመስ ገራቴሳ እጋ ከነጫላ ደሙ እንደንደው አብርሃም ቢፈከናቲን ስላሶታ ሲመቴ ኦቶሂም ቤኪን ጋሩማ ሳቲን ቀጀሉማ ሳቲን ሎት ሞቶ ሂም ቤኪ ደርገሞታ ዋቀዮ ሲመቴራ ከናፍ ከሱ ሞታ ዋቀዮ ሲመጣ እጋ እጅቲን ስላሴ አስረት ወልተጅረት ቡበኔ ቢቱ እንደንዴ ፈከኛቲ ሴራኡ መማ በቆናቶ ገደቢቶ ለጉባራት ኮታ ኒቦና ነማከ ፈከኛ ቢፈከኛቲ ንኡምና እግዚአብሔርም አለ ይላል። በአንድ በኩል ነው እንወርዳል፣ በአንድ በኩል ደግሞ እግዚአብሔርም አለ ይላል። እዛው ላይ ራሱ የሥላሴን አንድነት የሥላሴ ሶስትነት በግልጽ የሚረዳ ወይም ደግሞ የሚናገር ነው። እንግዲህ በብሉይ ኪዳን ሥላሴዎች በግልጽ የታዩት በአብርሃም ቤት ነው። በአዲስ ኪዳን ደግሞ አንደኛ በማየ ዮርዳኖስ፣ ሁለተኛ ደግሞ በደብረ ታቦር በግልጽ ሥላሴዎች በአንድነት በሶስትነት ተመስለው ታይተዋል። እኔና አብ አንድ ነን ይላል ዮሐንስ 10:30 ላይ ዮሐንስ በቆና ኩዳን ሶዶመረት አኔፊ አባን ተኮዳ ጀዳ አባን ilmaagani ilmu abbagani mete qaama sadi keessa gara biyya lafaa dhufe fooli malama kan dhufete ilmadha abbaan immoo samiirraa sagalee isaa afurri qulqulluun bifa gugeetiin kan namootatti dubbachaa turedha. egaa qaama sadi keessa Sillaaseen maqaadhaan sadi qaamaan sadi waaqummaadhaan tokko Yesuus Kiristoos kan jennu Sillaaseedha. Sillaasee jechuun abbaa ilma afur qulqulluu jechuudha. egaa maqaan isaa hedduu yoo ta'u iyyuu Waaqayyo tokkodha. maqaan isaa sadiidha. qaamaan sadi Sillaasee kun cidhi Sillaaseedha. kan nu barsiise kan nu gorse Waaqa abboolii keenyaaf galanni haa ta'u akkuma har'a waggaa har'aa